የ37 ዓመቱ ባለ ግርማ ሞገስ የቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ ሀገሩን ከምዕራባውያን ኢምፔሪያሊዝም እና የእጅ አዙር ቅኝ አገዛዝ መዳፍ ውስጥ ለማላቀቅ የቆረጠ የፓን አፍሪካኒስት መሪን ስብዕና በጥበብ ገንብቷል። መልእክቱ በመላው አፍሪካና ከዚያም አልፎ ሲያስተጋባ አድናቂዎቹ እንደ አንዳንድ ጊዜ የአፍሪካ ቼኩቬራ እየተባለ የሚጠራው ቡርኪና ፋሶ የማርክሲስት አብዮተኛ ቶማስ ሳንካራ እና ሌሎች የአፍሪካ ጀግኖች ፈለግ ሲከተል እያዩት ነው። የትራኦሬ ተጽዕኖ በጣም ትልቅ ነው። እንደ ኬንያ ወይም በምስራቅ አፍሪካ ባሉ ሀገራት ፖለቲከኞችና ደራሲያን እንኳን ሳይቀር ሰውየው እርሱ ነው ሲሉ ሰምቻለሁ ሲሉ የኮንትሮል ሪስኪስ አማካሪ ድርጅት ከፍተኛ ተመራማሪ ቤቨርሊ ኦቺንግ ለቢቢሲ ተናግረዋል። ተመራማሪዋ አክለውም የትራኦሬ መልእክቶች አሁን የምንኖርበትን ዘመን ያንጸባርቃሉ። ብዙ አፍሪካውያን ከምዕራቡ ዓለም ጋር ያለውን ግንኙነት መጠየቅና ለምንድን ነው በዚህ በሀብታም ባለጸጋ አህጉር ውስጥ ድህነት የበዛበት የሚሉ ጥያቄዎችን እያነሱ መሆኑንም ይናገራሉ። እንደ ኤሮፓውያን አቆጣጠር በ2022 በመፈንቅለ መንግስት ስልጣኑ ከተቆጣጠረ በኋላ የትራኦሬ አገዛዝ የቀድሞ የቡርኪና ፋሶን ቅኝ ገዢ ፈረንሳይን ምትክ ከሩሲያ ጋር ጠንካራ ወዳጅነት እንድትመሰረት አድርጓል። ይህም የሩሲያ ፓራሚሊታሪ ብርጌድ ማሰማራትን ጨምሮ የግራ ዘመም ኢኮኖሚ ፖሊሲዎችን ተግባራዊ አድርጓል። ይህ በመንግስት ባለቤትነት የተያዘ የማዕድን ኩባንያ ማቋቋምን ያካትታል። የውጭ ኩባንያዎች በአካባቢያቸው ስራዎች ላይ 15 በመቶ ድርሻ እንዲሰጡትና ክህሎቶችን ለቡርኪና ፋሶዊ ሰዎች ማስተላለፍን ይጠይቃል። ደንቡ በቡርኪና ፋሶ የወርቅ ኢንዱስትሪ ላይ ኢንቨስት ለማድረግ በሚያዝያ ወር መጨረሻ ላይ ፈቃድ ለተሰጠው የሩሲያ ማዕድን አውጪ ኖርድ ጎልድ ላይ ተፈጻሚ ሆኗል። ቡርኪና ፋሶ ከማዕድን ሀብቷ ተጠቃሚ እንድትሆን ትራኦሬ አብዮት ብሎ የሰየመው አካል ወታደራዊ ጁንታ በሀገሪቱ ታሪክ ላይ ለመጀመሪያ ጊዜ የወርቅ ማጣሪያ በመገንባት ብሔራዊ የወርቅ ክምችት በማቋቋም ላይ ነው። ነገር ግን የምዕራቡ ዓለም ኩባንያዎች አስቸጋሪ ጊዜ እያጋጠማቸው ይመስላል። የአውስትራሊያ ዋና መስሪያ ቤት የሆነው ሳራማ ሪሶርስ በ2024 መገባደጃ ላይ የአሰሳ ፈቃድ መነሳቱን ተከትሎ በቡርኪና ፋሶ ላይ የግልግል ክስ መስርቶ ነበር። ወታደራዊው ጁንታ መንግስት ከዚህ ቀደም በለንደን በተመዘገበ ኩባንያ ባለቤትነት የተያዙ 2 የወርቅ ማዕድን ማምረቻዎችን ወደ መንግስት ባለቤትነት ያዘዋወረ ሲሆን ባለፈው ወር ተጨማሪ በውጭ ሀገር ኩባንያዎች የተያዙ የማዕድን ማምረቻዎችን ለመቆጣጠር ማቀዱን ተናግሯል። በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኪንስ ለቢቢሲ እንደተናገሩት የትራኦሬ ስር ነቀል ለውጥ በአፍሪካ ያለውን ተወዳጅነት ከፍ አድርጎታል። ሚስተር አይኪንስ እሱ አሁን ተወዳጅ እንኳ ባይሆን በአፍሪካ በጣም ታዋቂ ፕሬዝዳንት ነው ብለዋል። የእርሱ ተወዳጅነት አብዮታዊ ምስሉን ለማጠናከር የታቀዱ ብዙ አሳሳች ልጥፎችን ጨምሮ የትራኦሬ እውቅና በማህበራዊ ሚዲያ በኩል ነው የተፋፋመው። እንደ አርኬሊ፣ ሪሃና፣ ጀስቲን ቢበር እና ቢዮንሴ ያሉ የሙዚቃ ኮከቦች በሰው ሰራሽ አስተውሎት የመነጩ ቪዲዮዎች በዘፈን ሲያሞጋግሱት ታይተዋል። ምንም ያደረጉት ነገር የለም። ተመራማሪዋ ኦቺንግ እንደተናገሩት ትራኦሬ እንደ ኤሮፓውያን አቆጣጠር በ2023 በሩሲያ አፍሪካ የመሪዎች ጉባኤ ላይ ንግግር ባደረጉበት ወቅት የአፍሪካውያን መሪዎች ወይም ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰል ያቆሙ በማለት የአፍሪካውያንን ቀልብ ስቧል። ይህ ንግግር የትራኦሬ የፓን አፍሪካኒዝምን ምስል በማስተዋወቅ ረገድ ትልቅ ሚና በተጫወተው የሩሲያ መገናኛ ብዙሃን በሰፊው ተሰራጭቷል። ለንግግራቸው ምስጋና ይግባውና በማህበራዊ ሚዲያ ዘመቻ መገፋቱ በጉባኤው ላይ ያቀረበው ተማጽኖ በአፍሪካ አሜሪካውያንና ጥቁር ብሪታናውያን ዘንድ ጨምሮ በመላው ዓለም ተስፋፍቷል ሲሉ ተመራማሪዋ ጠቁመዋል። በዘረኝነትና ቅኝ ግዛትን እና ባርነት ያለፈ ማንኛውም ሰው ከመልእክቶቹ ጋር ሊዛመድ ይችላል የሚሉት ተመራማሪዋ ምንም እንኳን ስማቸውን አምታቶ ትራኦሬን እንደ ቡርኪና ፋሶ በመጥቀሱ ስላቅ አስተናግዶ ቢሰርዘውም አፍሪካ አሜሪካዊው ራፐር ሜክ ሚል ባለፈው ዓመት መጨረሻ ላይ ጉልበቱን እና ልቡን ምን ያህል እንደወደደው በመግለጽ በኤክስ ገጹ ያጋራውን ልጥፍ ይጠቅሳሉ። ነገር ግን የፈረንሳይ ፕሬዝዳንት ቀልብ ትራኦሬን አይወደውም። ፕሬዝዳንቱ ትራኦሬን በራስ ፓንአፍሪካውያን ነን በሚሉና በኒዮ ኢምፔሪያሊስቶች መካከል ያለው ቅጥ አልባ ጥምረት አካል እንደሆነ ገልጸውታል። ሻምበል ትራኦሬ ዝናው ቢናኝም ለ10 ዓመታት የዘለቀውንና የጎሳ መከፋፈል እንዲባባስ እና በአንድ ወቅት ሰላማዊ ወደ ነበሩት ወደ ቤኒን ወዳሉ ጎረቤቶቹ እየተዛመተ ያለውን የእስላማዊ አመጽን ለማስቆም የገባውን ቃል አልፈጸመም።
የሱ ጁንታ ተቃዋሚዎችን፣ ሚዲያዎችንና የሲቪል ማህበረሰብ ቡድኖችን ጨምሮ ተቃዋሚዎችን አፍኗል። የሕክምና ባለሙያና ባለስልጣኖችን ጨምሮ ተቾቹን ከጂሃዲስቶች ጋር በሚደረገው ጦርነት ወደ ጦር ግንባር በመላክ እንዲቀጡም አድርጓል። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ምክትል ዳይሬክተር ሪናልዶ ዴፓኝ ትራኦሬ እንዲህ ያለውን ድጋፍ ያገኙበት ምክንያቱ ወጣት ህዝብ ባለበት ሀገር ውስጥ ያለ ወጣት ነው ይላሉ። በቡርኪና ፋሶ አማካይ ዕድሜ 17.7 ዓመት ነው። እሱ ሚዲያ አዋቂ ነው። እናም ራሱን እንደ ቶማስ ሳንካራ በመሳል ያለፈውን ጊዜ ታዋቂነቱን ለመገንባት ተጠቅሞበታል ሲል ለቢቢሲ ተናግሯል። እና እሱ የፖለቲካውን ጥበብ ያውቃል። በጦርነት የተጎዳን ህዝብ እንዴት የተሻለ የወደፊት ጊዜ እንዳለ እንዲሰማው ማድረግ በዚያ ጨዋታ ላይ በጣም ሳንካራ በ1983 በ33 ዓመቱ በመፈንቅለ መንግስት ስልጣን ላይ ሲወጣ አባት ሀገር ወይም ሞት እናሸንፋለን በሚል መሪ ቃል ህዝቡን አሰባስቦ ነበር። ነገር ግን ትራኦሬ ስልጣን እስኪጨብጥ ድረስ ቡርኪና ፋሶን ወደ ፈረንሳይ የፖለቲካ ምህዋር እንድትመለስ ባደረገ በሌላ መፈንቅለ መንግስት ከ4 ዓመት በኋላ ሳንካራ ተገደለ። ቀደም ሲል በኮፊ አናን ዓለም አቀፍ የሰላም ማስከበር ማሰልጠኛ ማዕከል የሰሩት የጋና የጸጥታ ተንታኝ ፕሮፌሰር ኩዊስ አኒንግ የወታደራዊ መሪው ተወዳጅነት በሀገሪቱ በተለይም በምዕራብ አፍሪካ እየተከሰተ ያለውን የፖለቲካ ለውጥ ያሳያል ብለዋል። እንደ ኤሮፓውያን አቆጣጠር በ2024 በአፍሮ ባሮሜትር በ39 ሀገሮች ውስጥ የተደረገ ጥናት ለዲሞክራሲ ያለው ድጋፍ ቀንሷል፣ ምንም እንኳን በጣም ታዋቂው የመንግስት መዋቅር ቢሆንም። ፕሮፌሰር አኒንግ ዲሞክራሲ ለወጣቶች ተስፋ መስጠት ተስኖታል፣ ስራ ወይም የተሻለ ትምህርትና ጤና አላመጣም ሲሉ ለቢቢሲ ተናግረዋል። ትራኦሬ አማራጭ እያቀረበና የሁለት ታሪክ ዘመናትን መንፈስ እንደገና እየያዘ ነው ሲሉም አክለዋል። በጥር ወር የጋና ፕሬዝዳንት ጆን ማሃማ ቃለ መሐላ በፈጸሙበት ወቅት ትዕይንቱ የሰረቀው ወታደራዊ ዩኒፎርም የለበሰው በሰገባው ሽጉጥ የታጠቀው ትራኦሬ ነበር። ፕሮፌሰር አኒንግ 21 የሀገር መሪዎች ነበሩ። ነገር ግን ትራኦሬ ወደ ውስጥ ሲገባ ቦታው ሌላ ሆነ። የጋናው ፕሬዝዳንት ጠባቂዎች እንኳን እሱን ተከትለው ይሮጡ ነበር ብለዋል። ትራኦሬ በእግራቸው ለመራመድ ለሚታገሉ ነገር ግን ምርጫ በማጭበርበር ስልጣን የሙጥኝ ላሉት የአህጉሪቱ መሪዎች በጣም ተቃራኒ ምስል አቅርበዋል። ትራኦሬ ቄንጠኛና በራስ የመተማመን መንፈስ ያለው በጣም የበራ ፊትና ትንሽ ፈገግታ ያለው ነው። ደግሞ ኃይለኛ ተናጋሪ ነው። እናም ራሱን እንደ የህዝብ ሰው ያሳያል። ከሩሲያ ጋር የተቆራኘው ጁንታ በኢኮኖሚው ዘርፍ መጠነኛ ማሻሻል ማሳየቱን በሚያመለክት መልኩ የዓለም የገንዘብ ድርጅት IMF እና የዓለም ባንክ በአጠቃላይ ጥሩ ግምገማ ሰጥተው ነበር። በሚያዝያ መጀመሪያ ላይ ባወጣው መግለጫ IMF ምንም እንኳን አስቸጋሪ ሰብአዊና ደህንነት አካባቢ ቢሆንም በ2025 ኢኮኖሚው ጠንካራ ሆኖ ይቀጥላል ብሎ እንደሚጠበቅና የአገዛዙ የሀገር ውስጥ ገቢን በማሳደግ የደመወዝ ክፍያን በመያዝና በትምህርት በጤናና በማህበራዊ ጥበቃ ላይ የሚወጣውን ወጪ በማሳደግ የሚያስመሰግን እድገት አድርጓል ብለዋል። የዓለም ባንክን በተመለከተ የዋጋ ግሽበት በ2023 ከ0.7 በመቶ በ2024 ወደ 4.2 በመቶ ከፍ ብሏል። ነገር ግን በቀን ከ2.15 ዶላር በታች የሚኖሩ ሰዎችን የሚያመለክተው እጅግ የከፋ የድህነት መጠን በግብርናና በአገልግሎት ዘርፍ በታየው በጠንካራ እድገት ምክንያት በ200ኛ ነጥብ ወደ 24.9 በመቶ ዝቅ ብሏል። በዩናይትድ ስቴትስ ከሚገኙ የፋይናንስ ተቋማት እነዚህ ሪፖርቶች ቢወጡም ከፈረንሳይና ከአሜሪካ ጋር ያለው ግንኙነት ቀዝቃዛ ሆኖ ቆይቷል። የአሜሪካው የአፍሪካ እዝ አዛዥ ጄኔራል ማይክል ላንግሌ ትራኦሬ የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለጁንታዎቹ ጥበቃ እየተጠቀመበት ነው የሚለው ንግግር የቅርብ ጊዜም ምሳሌ ነው። ይህ የሩሲያ ኃይሎች በቡርኪና ፋሶ የወርቅ ኢንዱስትሪ ውስጥ ድርሻ እንዲኖራቸው ትራኦሬን እየደገፉ ነው የሚለውን የአሜሪካንና አንዳንድ የአፍሪካ አጋሮቿን የረጅም ጊዜ እይታ የሚያመለክትም ይመስላል። የጄኔራል ላንግሌ በሚያዝያ ወር መጀመሪያ ላይ በአሜሪካ ሴኔት ኮሚቴ ችሎት ላይ የሰጡት አስተያየት ጀግናቸው እየተተቸ እንደሆነ በሚሰማቸው የካፒቴኑ ደጋፊዎች መካከል ቁጣን አስነስቷል። ብዙም ሳይቆይ የቡርኪናቤ ጁንታ የመፈንቅለ መንግስት ሴራ ማክሸፉን እና የሴራው ጠንሳሾች በጎረቤት ሀገር ኮትዲቯር መሆናቸውን ገልጿል። በጊዜው ጄኔራል ላንግሌ ኮትዲቯርን መጎብኘታቸው ነገሩን አባብሶትም ነበር።
ኮት ዲቯር በምንም አይነት ሴራ ውስጥ እንዳልተሳተፈች ስትገልጽ፣ የዩናይትድ ስቴትስ የአፍሪካ ኮማንድ እዝ በበኩሉ የጄኔራል ላንግሌ ጉብኝትን አክራሪነትን ጨምሮ የጋራ የጸጥታ ችግሮችን የመፍታት ያተኮረ ነበርም ብሏል። ሆኖም ወታደራዊ ጁንታ አጋጣሚውን በመጠቀም ኢምፔሪያሊስቶችና ላኪዎቻቸው ሻምበል ትራኦሬን ከስልጣን ለማውረድ እየሞከሩ ነው በሚል ስጋት በቡርኪና ፋሶ ዋና ከተማ ትልቁን ሰልፍ አዘጋጅቷል። ኮሊን ፓውል ስለዋሸ ኢራቅ ወድማለች፣ ባራክ ኦባማ ዋሽተዋል፣ ጋዳፊ ተገድለዋል፣ በዚህ ጊዜ ግን ውሸታቸው በእኛ ላይ ተጽዕኖ አያሳድርም ሲል አንድ ተቃዋሚ ሙዚቀኛ ኦሲቢ ጆሃን ለአሶሺየትድ ፕሬስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደን ጨምሮ ለትራኦሬ የድጋፍ ሰልፎችም ተካሂደዋል። በመቀጠልም ለአዲሲቷ ቡርኪና ፋሶና አዲስ አፍሪካ ራዕያቸውን ለተካፈሉት ያለውን አድናቆት በፈረንሳይኛና በእንግሊዝኛ ልጥፎች በማህበራዊ ሚዲያ አጋርቷል። በተጨማሪም በአንድነት ኢምፔሪያሊዝምን እና የእጅ አዙር ቅኝ አገዛዝን እናሸንፋለን፣ የተከበረችና ሉዓላዊት አፍሪካ በማለት ተናግሯል። ለወጣቱ ሻምበል ነገሮች እንዴት ይቋጫሉ ብሎ መናገር ባይቻልም እሱ ከማሊና ኒጀር ወታደራዊ መሪዎች ጋር በእርግጠኝነት ምዕራብ አፍሪካን አነቃንቋልና ሌሎች ግዛቶችም የፈረንሳይ ወታደሮችን ለቀው እንዲወጡ በማዘዝ የእነሱን አርአያነት ተከትለዋል። ሶስቱ ወታደራዊ አገዛዝ ጎረቤቶችም ከአካባቢው የንግድና የጸጥታ ቡድን ኢኮዋስ በመውጣት የራሳቸውን ጥምረት ፈጥረው ወደ ሀገራቸው በሚገቡ ሸቀጦች ላይ የ0.5 በመቶ ቀረጥ እንደሚጥሉ በማወጅ የየራሳቸውን ጥምረትን ፈጥረዋል። ሚስተር አይኪንስ ትራኦሬ ከሌሎች ሊማር እንደሚችል ጠቁመው ራውል ግስ በ32 ዓመቱ በጋና ስልጣን ሲይዝ ትንሹ ኢየሱስ በመባል ይታወቅ ነበር። ነገር ግን ከ19 ዓመታት በኋላ የተደበላለቀ ቅርስ ትቷል። ዘላቂ ዲሞክራሲ ለመፍጠር ቢረዱም ሙስናን ማስቆም አልቻለም። ለዘላቂ ውርስ ሚስተር አይኪንስ እንዳሉት ትራኦሬ ሰላምን በማስፈንና ጠንካራ የመንግስት ተቋማትን በመገንባት መልካም አስተዳደርን ለማምጣት ስልጣንን ግላዊ ከማድረግ እና ተቃዋሚዎችን ከማፈን ይልቅ ትኩረት መስጠት አለበትም ብለዋል። ለቻናሉ አዲስ ከሆኑ ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫን አይዘንጉ። ውድ የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ቸር ያገናኘን።